አሁን ወደ ኢትዮጵያ ንሱራን ብሔራዊ ማህበር ግቢ እየገባን ነው። እንግዲህ ማህበር ከ65 ዓመታት በላይ እድሜ ያስቆጠረ አንጋፋ ማህበር ነው። በኢትዮጵያ ደግሞ የመጀመሪያው የአካል ጉዳተኛ ማህበር ነው። በዚህ ግቢ ውስጥ ከተለያዩ የከተማው አካባቢዎች የሚገኙ አይነ ስውራን እየተገናኙ የሚዝናኑበት፣ በተለያዩ ጉዳዮች ላይ ሀሳብ የሚለዋወጡበትና ጊዜያቸውን የሚያሳልፉበት ተወዳጅ ቦታ ነው። ይህ ደግሞ የማህበሩ ቢሮ የሚገኝበት ህንፃ ነው። ጥንታዊ ቪላ ነው። በአንድ ወቅት የአንድ ኢትዮጵያዊ ደጃዝማች መኖሪያ ነበረ ነው። በኋላም ለማህበሩ በስጦታ የተሰጠ አስደናቂ ውበት ያለው ቪላ ነው። እዚህ ጋር ደግሞ አይነ ስውራን ተሰባስበው ካርታ እየተጫወቱ ነው የሚገኙት። እንግዲህ ለአይነ ስውራን ተብሎ በተዘጋጀ ካርታ አይነ ስውራን እንደዚሁ በጋራ ሆነው ካርታ መጫወት ይችላሉ ማለት ነው። ይሄ ደግሞ መዝናኛ የሚባል ግቢ ውስጥ የሚገኝ ቦታ ነው። መቀመጫዎቹ ጥንታዊ የኮንክሪት መቀመጫ ወንበሮች ናቸው። አይነ ስውራን እዚህ ጋር አረፍ ብለው ዋይፋይ ይጠቀማሉ። ግቢ ውስጥ ነፃ የዋይፋይ አገልግሎት አለ። ከጓደኞቻቸውም ጋር አረፍ ብለው ያወራሉ፣ ያወጋሉ ማለት ነው። አዘዝካት እና ነው አንቺ መቅረስ ምንድን ነው የማሰሙት? ምንድን ነው ያለው ምግብ? እዚህ ጋር ወንበር አለው። እዚህ ጋር ሰው አለ። ኦኬ እስቲ ቆይ መቀመጫ በስመ አብ ምንድን ነው ሰውነትህን ላነካከተ እኮ ምንድን ነው ስራ ብንሰራ ምን ልንሆን ነው? ጠረጴዛውስ ጠረጴዛው ወደዚህ ጋር ነው ያለው። ልቤ ሲወድ ይወዳል ይላመዳል ነው ምናምን ምን ዘፈን አለ?